ሰላም ሰላም ወገኖች እንዴት ናቸው? ዛሬ የመጣሁት አንድ ሐሳብ በውስጤ ከተማችን ውስጥ በሚታይ ነገር ሐሳቡን እንደ ውስጤ ስለሆነ እንደለላችሁ ላካፍላችሁ ብዬ ነው። ሐሳቡ እውነት ነው የምትሉ ለብዙ ሰው ይድረስ የምትሉ ሼር ኮፒ ማድረግ ትችላላችሁ። እሱ ምንድነው? በየከተማችን ህፃናትን ይዘው እርዳታ የሚጠይቁ ብዙ ሰዎች አሉ፣ በተለይ ሴቶች። እኔ አሁን እርዳታ የመጠየቃቸው ጉዳይ ሳይሆን ጥያቄ ግን ህፃናቶቹ ቢያንስ ከ4 ዓመት 5 6 7 8 እንደዚህ ባሉ እድሜ ክልል ውስጥ ያሉ ህፃናት ቀኑን ሙሉ እንዴት ነው ዝም ብለው ተኝተው ሊውሉ የሚችሉት? የህፃናትን ባህሪ እናውቃለን። በዚህ እድሜ ያሉ ህፃናቶች በጣም መሮጥ የሚፈልጉ መጫወት የሚፈልጉ አንድ ለተወሰነ ደቂቃ መቀመጥ መተኛት እንኳን የሚያስቸግሩ ልጆች ናቸው። ቀኑን ሙሉ ግን እንዴት ነው ዝም ብለው ተኝተው ሊውሉ የሚችሉት? እኔ ጥያቄ የሆነብኝ ጉዳይ ስለሆነ ወይ የሆነ የሚያስተኛ ነገር ሰጥተዋቸው ይሆን ወይንስ ደግሞ አስፈራርተዋቸው ተጨንቀው አይናቸውን ጨፍነው ተኝተው ይሆን? እንዴት ነው ዝም ብለው ተኝተው የሚውሉት? አንዳንዶቹ 2 ህፃናት አንዳንዶቹ 1 ይዘው ይወጣሉ እና ምናልባት እነዚህ የራሳቸው ልጆች ይሆኑ ከችግር ምክንያት እንዲያርገዋቸው ወይንስ እንደሚባለው ከሌላ ቦታ የተሰረቁ እንደዚህ የሚባሉ ይሁን ግን አይደለም። ግን እኔ ጥያቄ በዚህ እድሜ ያሉ ህፃናቶች አንዳች ምክንያት ሳይኖር ወይ አስፈራርተዋቸው ካልሆነ ወይንም ደግሞ የሆነ የሚያስተኛ ነገር ወስደው ካልሆነ እንዴት ዝም ብሎ ይተኛል? ልጆች ያላችሁ ልጆች አይታችሁ የምታውቁ ይሄ ይገባቸዋል ብዬ አስባለሁ። ስለዚህ ምንድነው ይሄ ጥያቄ አለብኝ። እስቲ እናንተም ሐሳባችሁን ታካፍሉኛላችሁ። እንደገና ደግሞ ይሄ ሐሳብ እውነት ለሌሎች እንዲደርስ እንደዚህ አይነት ጥቃት ውስጥ ያሉ ህፃናቶች መታደግ ሊሆን ስለሚችል ሐሳቡ እንዲደርስ ሼር ኮፒ ሊንክ አድርጉት፣ ለሌሎችም እንዲደርስ አድርጉ። ምናልባት የመንግስት ሰዎች የህፃናት መብት ተቆርቋሪዎች ይህንን በትኩረት እንድታዩት ብዬ እንዲሁ የልቤን ሐሳብ ለማካፈል ነው። ስለምታደርጉት ነገር ሁሉ አመሰግናለሁ። ኮንሰርን ስለሚኖራችሁ ስለዚህ ጉዳይ እግዚአብሔር ይባርካችሁ። ቻው ቻው።